ወይኔ በጣም ይቅርታ። እውነት አላየሁትም ነበር። በጣም ይቅርታ በእናትህ። በቃ አትጨነቂ፣ ተረጋጊ። እንደዚህ ሆነ እኮ በፍጹም አትሄድም። እዚህ ጋር አንድ ደንበኛ አለን። ትንሽ ልቀይርልህ። ባይሆን እሱ የተሻለ ሀሳብ በቃ ሆነክ እንዴ? አዎ ቆንጆ ነው። እስቲ ነው ዛሬ በጣም ቆንጆ ነው። ስንት ነው ልክፈላ? ኧረ እንዴ በፍጹም አይቻልም። በሞባይል ችግር የለም። እውነት በጣም ነው የማመሰግነው። በጣም ነው እኮ የሚያምረው ቲሸርቱ። ኧረ ምንም አይደል። ታዲያ እኔስ መቼ ምሳ ልጋብዝሽ? ይሄ አንቺ ንብረት ነው። ያለፈውበትን መውሰድ አልፈልግም። ያልገዛሁትንም እንደዛው። ይኸው በዚህ ስለተካሁት ይሄ አንቺ ንብረት ነው ካልክሽ አመሰግናለሁ። ስጦታ መሆኑ ነው? እንደዛ ብለሽ ካሰብሽ አስቢ። እሺ ቲንክ ባይ ቻው።
ቤቶች ለዚህ ሰዓት እንዴት ነበር? አሪፍ ነበር። ሰላም ነሽ? እንዴ ዛሬ ደግሞ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ሲሆንሽ? እባክሽ እስኪ ተናገሪ እህቴ። እስኪ ገምች። ምንም የምገምተው ነገር የለም። ንገሪኝ፣ ምን ተፈጥሮ ነው? የሆነ የማላውቀው ስሜት እየተሰማኝ ነው። ብቻ ፍቅር ይዞኛል እያልሽኝ እንዳይሆን። ምንድን ነው? የምሬን እኮ ነው። እኔ እንጃ ፍቅር እየሸተተኝ ነው መሰለኝ። እኔ አላምንሽም። ምንድን ነው? ተናገሪ እስኪ የኔ ቆንጆ ነገር። የምን አውሪ። ማን ነው? አውቀዋለሁ። እኔ ራሱ ዛሬ ገና ነው ያወቅኩት። ምን ማለት ነው? አንቺ ደግሞ እኮ በቃ ቀልድሽ ላይ አይጠገብም። ምን እያልሽ ነው ያለሽው? ጭራሽ የማታውቂውን ሰው ነው እንዴ? እኔ እንደውም እኮ መቼ ነው የጠበሰችው ምናምን ብዬ በጣም ልቀየምሽ ነበር። በእውነት እንደዚህ አይነት ነገር ተይ በእናትሽ። ለማንኛውም ቀልድ ስላልመሰለኝ ደስ ብሎኝ ነበር። ይሄው ቡና እንጠጣ። እኔ ራሴን አሞኝ ነበር። እሺ የምሬን እኮ ነው። አንተ እዛው ወላሂ እኮ ነው እዛው እኔ እየገባሁ እያለ እሷ እየወጣች ነው መሰለኝ። ድንገት ነው የተጋጨነው። እዚህ ጋር ልትም ብላኝ ወደቀች። እቃዎቿ እጇ ላይ በትንትና ነው። እጇ ላይ ያዘችው ቡና እዚህ ላይ ተደፋ። ነጭ ነበር የለበስኩት። እንዴት እንደተናደርኩ እንደነበር አትጠይቂ። ወዲያው ቀና ሳይ ፊቷ በቃ እንዴት ልበል ያስደነግጣል። ንዴቴን ሁሉ በአንድ ቅስ አላረገው። በቃ ተረጋጊ፣ ምንም አታስቢ ምናምን ስላት፣ አረ አይሆንም በቃ ልብስ ግድ እገዛልሃለሁ ብላ ልብስ ገዛችልኝ። አንተ ልጅ ግን ስለ ህንድ ፊልም የምታወሪኝ? የምሬን እኮ ነው። እንዲህ የሚያደርግ ሰው አለ አሁን በዚህ ሰዓት? እሺ ከዛስ? ገዛችልኝ። በቃ ከዛው ለበስኩ፣ ወዲያው ሸኘኋትና ተለያየ። አረ በእናትህ እንደ ፊልም አታርገው በእናትህ። ከዛ ስልክስ ምናምን አልተቀባበላችሁም? ስልክ አልሰጣሃትም? አይ ስልክ እንኳን አልተቀበልኩም። የኔ ቢዝነስ ካርድ ሰጥቷት እና እንድትደውልልህ። ምን ነው እኮ እሷ ናት የምትደውለው? ኧረ ቢኒ ትደውላለች። ምን ነገር ኧረ መቼም አትደውልልህ። የምሬን እኮ ነው። እየዋሻው መስሎ ነው እንደ አንተ የነገርኩህ ታሪክ። አንተ ግን በጣም ደስተኛ ሆናል። አይ ቢኒ እውነቴን ነው። የማላውቀው ስሜት የምር ተሰምቶኛል። በጣም ነው የምትገርሚው። የእውነት የምሬን ነው። ኧረ እኔ አልቀለድኩኝም። እንደውም ይኸውልሽ ልንገርሽ እንዴት እንደተፈጠረ። እዛ ፊት ኋላስ ይዞ ነው ይላል። እሺ እዚህ ልብስ ላይ ቡና ድፍት ማድረግ እንዴት ማለት እንዴት ብለሽ ተደፋብሽ ብዬ ነው። ብቻ አላውቅም። መንገድ ላይ ብቻ ተጋጨ ማለት ነው። ከዛ ያዘኩት ቡና ላይ ተደፋ። ከዛ በቃ ካሁን ምን ያደርገኛል ብዬ ስጠብቅ ምንም አላለም። ግን ልብሱን ገዝቼ ተካውለት። እኔ እኮ አላምንሽም እና ዝም አለሽ? ከዛ በቃ እኔ የሰው አቃ አልፈልግም ምናምን ነገር ብሎ ያው በገዛሽልኝ ምትክ ይሄንን ውሰጂ ብሎ ይሄንን ጊፍት ሰጠኝ። ስታዩ እንዴት ነው? ጥሩ ልጅ ከሆነ እንግዲህ እናየዋለን። የሚገርም ነው። በይ ቡናውን ጥጄልሽ ልምጣ። እሺ እኔ እንጃ በቃ ቡና ላምጣልሽ። ሄሎ ሄሎ። አቤል። አዎ አቤል ነኝ። ማን ልበል? ሰላም። እንዴት ነህ? ደህና ነኝ። ሰላም ገባክ? አዎ በሰላም ገብቻለሁ። ማን ልበል? ኤሊያና። እንዴት ነሽ? ደህና ነሽ? ደህና ነኝ ይመስገነው። በሰላም ገባሽ?
ካላስቸገርኩሽ ምሳ አንድ ላይ ብንበላ። እሺ ደስ ይለኛል። እኔም ቀደም ብዬ እደውልልሻለሁ። እሺ ቻው። ደወለች። ማካላም ነው እሱ አይደለች። ሁሉም ሰው በቃ እናንተ የሚቀበድ ማን ነው የሚዋሽ ነው አይኖች። ትጀልሻለሁ። ያለውን ፋይሎች እኮ እያየኋቸው ነው። ሁሉም ትክክል ናቸው። ይኸው አረጋግጬ እኮ ነው የደወልኩት። ባይሆን እናንተ ጋር ያለውን ስህተት አርሙና ለማስተካከል ነው። ጥሩ ጥሩ። እሺ መልካም። ቢኒ እንዴት ነው? እንዴት ሆነልህ? እውነት ቢኒ ወሳኩ እኔ ባንተ ይቆጭ ለመጨረስ እንዴት ዳለከው እንዴ? ሰዓቱ እንደዚህ ሄዷል እንዴ? በቃ መውጣት አለብኝ፣ መሄድ አለብኝ። እንዴ ወሬ ነው የምትሄደው? ምሳ እንበላለን አልተባባልንም እንዴ? ነግሬህ የለ እንዴ ቢኒ? ምሳ እኮ በቃ ደክሞኝ ረስቼዋለሁ። ትዝ አለኝ። አንዳንድ አጋጣሚዎች ግን በጣም ነው የሚገርሙት። እንዴት ማለት እኔና አንቺ የተዋወቅንበት አጋጣሚ ሳስበው ሁላ በጣም እየገረመኝ ነበር። እውነት በጣም ነበር የደነገጥኩት። በቃ ካሁን በጥፊ ያጮለኝ እያልኩ ነበር። ቡናው እኮ ቲሸርቴ ላይ ሳይሆን ልቤ ላይ ነበር የተደፋው። በሰዓቱ የእውነት በጣም ተናድጄ ነበር፣ ግን ወዲያው ፊትሽን ሳየው አላቅም ምን እንዳረጋጋኝ ወዲያው ተረጋጋው። የሆነ ደስ የሚል ነገር አለ። ላላወቀ ሰው ግን ጉረኛ ነው የምትመስለው። ነኝ እኮ። አረ አንቺ ምን እንዳስነካሽኝ እንጃ እንጂ ምግቡ በጣም ይጣፍጣል። በጣም የምትገርሚ ልጅ ነሽ። አመሰግናለሁ።
የምሬን እኮ ነው ጓደኛዬ። በቃ በእንደዚህ አይነት ሁኔታ ከቀጠልኩማ በዚህች አጭር ጊዜያት ውስጥ በእሷ ሳንባ ሳልተነፍስ አልቀርም። አትለኝም? በእሷ ነው የምተነፍሰው? ሌላ ሰውነቷ ሳያስፈልገን? አቤል ምን አይነት ቀልድ ነው የምትቀልደው? በዚህ ኑሮ ውድነት ጌታን አይነፋም። እኔ እንደሰማሁ ሚስቴ እንዳሰማሽ። የምሬን እኮ ነው። ይግርም ያለኝ ከዚህ በፊት እንዲህ አይነት ስሜት እንዴት አልተሰማኝ? ከእሷ ጋር ስሆን እኮ ሁሉንም ነገር እኮ ነው የምረሳው። ይህ ብቻ ግን ፍቅር ብቻ ግን አይመስልም። አዎ እውነትን ነው። ይሄማ ፍቅር ብቻ አይደለም። እና ፍቅር ካልሆነ ሌላ ምን ሊሆን ይችላል? ልክፍት ሊሆን ነው የሚችል። በዚህ ኑሮ ውድነት በዚህ ዘመን ሞትኩላት አበድኩላት ሳምቧ ኩላሊቷ እያልክ የሚያስቀባጥርህማ ልክፍት ነው። ሌላ ምን ሊሆን ይችላል? የት ነው ግን የተለከፍከው? ቆይ የት ጸበል ውሰድ ወይስ የት ፓስተር ጋር ወስጄ ላጸልይልህ? ወይኔ ጓደኛ እያየሁ እኮ አመለጥከኝ። ለነገሩ ተገላገልክ። አንተ ደግሞ ካልጠፋ ሰዓት በዚህ ሰዓት ትቀልዳለህ እንዴ? ይኸውልህ አቤል፣ ፍቅርና ፍላጎት የተለያዩ ነገሮች ናቸው። ዝም ብለህ በችኮላ የሚሆን ነገር አይደለም። ጊዜ ሰጥተህ ረጋ ብለህ አስብበት። እሺ ቆይ ምን ላድርግ? ራስን አዳምጥ፣ ራስን አጢን። ከልብ የእውነት አፍቅራት ከሆነ ጊዜ ሰጥተህ በችኮላ የሚሆን ነገር አይደለም። ተረጋጋ እንጂ ጊዜ ሰጥተህ ወስደህ ማሰብ አለ። እህቴን አታውቃት? አቤል ስሜን እንዴት አወቅሽ? አዋ ቀንም ማታም አቤል አቤል ነው። አርስታውላ አንተ ነህ። ለዛ ብዬ ነው እኔም በደንብ አድርጌ ሸመደድኩት። ታዲያ በደንብ ሸምድደሽዋላ። እንደዛ በለው። ታዲያ ስገምቺ ለስንተኛ ክፍል መጥናለሁ? ያው እንግዲህ በአሁኑ የትምህርት ፖሊሲ መሰረት ለ12ኛ ክፍል ፈተና ትመጥናለህ ብዬ አስባለሁ። አይደለም እንዴ? ስለዚህ ቢከብድህም ቢቀልህም መድገምህ አይቀርም እያልሽ እንደዛ አልወጣኝም። እህትሽ በጣም ተጫዋች ነች። ነኝ እንዴ? አንቺ ግን ቅድም ይሄን የመሰለ ሸበላ ነው አንቺ መላጣ ምናምን ስትይ ነበር። የምር አላልኳትም። ይኸው ስትያለ ቅድም ብያታለሁኝ። ወይኔ ያዋርሽ። እኔ ስቀልድ ነው እኮ ያልኩት። የምሬን ነው። እኔ በጣም እንደጠበቅኩ ነው ያገኘው፣ እንደውም ከዛ በላይ። አመሰግናለሁ። እና ስራ እንዴት ነው? እሷም ላይ ነች። አክቹዋሊ እኔ የራሴን ቢዝነስ ነው የምሰራው። አይ ጥሩ። አንተስ ጋር እንዴት ነው? እኔ ጋርም ጥሩ።
እሌ ግን እንዴት ነሽ? አለሁልሽ። ያው እንግዲህ ደጋግሜ ነግሬሽ የነበረው ልጅ ያው በአካል አገኘሽው። ቢኒ ማለት እሱ ነው። ቢኒ ኤሊያና ማለት ደግሞ እሷ ነች። በደንብ ትተዋወቁ እንግዲህ። እንዴት ነህ? መንገድ ላይ እንኳን ብታያት እንዳትዘጋ። እንዴት ነህ? ቢኒ ይባላለሁ። ያው ዛሬ ባታስተዋውቀኝም እኮ ከዚህ በፊት አውቃታለሁ። ማለቴ ይገርምሻል፣ እኔና እሱ ከተገናኘን ይገርምሻል። በመጀመሪያ ግን የሰውነትሽ አካል ግን ምንድን ናቸው? ማለቴ የጠፋሽ የሰውነት አካል ካለ እሱ ጋር ታገኘዋለሽ። የወደስልብኝ ነገርማ አለ እንዴ? ደግሞ ምልት ልቧን ነዋ። ሌላ ምን ይሆናል? ኧረ ተይ እንጂ ሁሉን ነገር ረስታለች። የኔን ስም ራሱ በሱ ልትቀይር ምን ቀራት ብለህ ነው አይደለ? ዋሻው። ኧረ ተይ ሶኒያ ተይ። እሺ እህቴን አተዋወቃት። ቢኒ ይባላል። ሶኒያ። ቢኒያ። ስላገኘው ደስ ብሎኛል። ዛሬ በጣም ቆንጆ ሆነች። አና ከሌላ ቀን የተለየ በጣም በተለየ መልኩ ውብ ሆነች። ትንሽ አላጋነንኩም። ዛሬ ምን የመሰለ ምግብ መሰለሽ የሰራሁት? አረ እና ንቅመስ ነው። አትነሳ
እንደዚህ ይባላል። አሁን ተነሽ፣ አንድ ሰርፕራይዝ አለሽ። ምንድን ነው እሱ? ሰርፕራይዝ ከተነገረ ምኑን ሰርፕራይዝ ሆነ? ይልቁን አይንሽን ጨፍኝ። አሁን አይንሽን ጨፍኝ፣ ቦታው ጋር ወስድሻለሁ። ጨፈንሽ? እሺ ጨፍናለሁ። አይንሽን ጨፍኛ። እሱ የቱ ጋር ነው? በደንብ ይኸው። የትኛው? እንደዚህ ሁለቱንም ጨፍኝ። ከገለጥሽ አይሆንም። ወይኔ ማሬ ጨነቀኝ። አይኔ ልክፈት። አሁን ክፈች ነው ይቅር። እኔ ጉዴ። ታገቢኛለሽ? አንተን ማሬ በሚገባ። ወይኔ በጣም የሚያምረው። ምንድን ነው አንቺ እየዘለሽ የምትመጪው? ሰሞኑን ደግሞ የታረሽ የመጣሽው? እኔ አላምንም። ወይኔ አደረኩት። ተሳካልኝ። እንዴት እንደሚያምር የኔ ቆንጆ። ይህም በጣም ደስ ብሎኛል። ማይ ጋድ ተመስገን። የእውነት ደስ ብሎኛል። ቆይ ሁሉንም በደንብ እነግርሻለሁ። ሽንት ቤት ደርሼ ልምጣ። ማይ ጋድ ኧረ ጓደኛዬ እንዴት ብዬ ልግለጽ? አንዳንዴ እኮ ቃላት የማይገልጹት ቋንቋዎች አሉ አይደል? እንዴት ልበል? በቃ ሰውነቷን እኮ እንዲህ ብትነካው የሚፈርጥ አይነት ሰውነት እኮ ነው ያላት። ልስላሴው እኔ ከዚህ ቀደም እንዲህ አይነት ሰውነት በህይወቴ አይቼም ገጥሞኝ የማያውቅ። አቤል ግን አብዳሃል በል። የሆነ ነገርማ አውረዋል። ገና ካወቃት እኮ 3 ወር ያልሞላትን ልጅ እኮ ነው ቀለበት አረኩላት። ፀጉሯ፣ ሰውነቷ፣ ዳሌዋ፣ ባቷ እያልክ የምትቀባጥረው አንተ ልጅ በጤና አትመስለኝም። የሆነ ሆስፒታል እንደምታይ ይሻላል። ሂድ ሐኪም ቤት። የምር አንተ ግን ምን አይነት ምቀኛ ነው? ሰው እንዴ በገዛ ወንድሙ በጓደኛው ይመቀኛል እንዴ? እኔ ወንድምህን እኔ ምቀኛ? እኔ እኮ ለአንተ እኮ የምቆረቆር ሰው እኮ ነኝ። ስደብ ለነገሩ አልፈርድም። አሁን ላይ የምታደርጋቸው ነገሮች ለአንተ ትክክል መስሎ ስለሚታይ እንደፈለግ ስደብ። የሚታየኝን ነገር አለ አምኜበት ትክክል ነው ብዬ ያሰብኩትን ነገር ነው እያደረግኩ ያለሁት። ለዛውም ነገ ህጋዊ የሆነ የጋብቻ ፊርማ ፈርሜላት ነው ቤት የማስገባት። ጥሩ መልካም። ለእድሜ ነው መጓጓት አለች አያልነሽ መላኩ። አይ አንተ ነገር እንደ አሮጊት አባባል እየደረደርክ ትኖራለህ። በቃ ሰው ሚልን አትሰማም ማለት ነው። ድርቅ ነው አይደል እንዴ? አይ ፍቅር አንድም ሰው አላየው ቆሞ ሲሄድ ባክ። ፍቅር እንዲያደርገ
ኧረ አድርግልኝ መቼ እና የኔ ውድ እህት ቀለበት አስሬያለሁ እያልሽ ነው? ወይኔ ብታይ እንዴት ደስ የሚል ጊዜ እንዳሳለፈን። አንደኛ እኮ ነሽ የኔ ቆንጆ። እውነት ኮርቼብሻለሁ። ብቻ በቃ ልነግርሽ አልችልም። ልቤ ቀጥ ልትልልሽ ነበር። ታገቢኛለሽ ሲለኝ በቃ የማደርገው ነገር ሁላ እኔ ጠፋኝ። ሄድዬ ይገባሻል የኔ ቆንጆ። እውነት በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ግን ሄድዬ አሁን ልነግርሽ የምፈልገው ነገር ምን እንዳለ ታውቂያለሽ? ለአቤል ስለ ድሮ ታሪክሽ ሁሉንም ነገር ግልጽ አድርገሽ መንገር አለብሽ። ያም ደግሞ የሚሆነው አብራችሁ መኖር ከመጀመራችሁ በፊት ነው። እውነቴን ነው። ወይ ምን ብዬ ነው ስላለፈ ታሪክ ለሱ የምነግረው? ምን የሚነገር ደህና ነገር አለኝና አልችልም። እኔ አልችልም። ይኸውልሽ እህቴ ምንም የሚከብድ ነገር የለም። የእውነቴን ነው የምልሽ። ለሚቀጥለው ላይፍሽ ላይ ሁሉ ቀን ሰማ አልሰማ እያልሽ ከምትሳቀቂ አሁን እዚህ ፍቅር ላይ ያላችሁ ሁሉ ነገር ብትነግሪው ሁሉ ነገር አምኖ ይቀበልሻል። ከዛ አንቺም ያለ ስጋት መልካም ህይወትሽን ትኖሪያለሽ። የምሬን ነው እህቴ፣ እባክሽን ይሄን አድርጊ። ይሄን ማድረግ ካልቻልሽ በቃ ሁሉ ነገር ከባድ ነው የሚሆንብሽ። የእውነቴን ነው የምልሽ። በራሽ ጥፋት ምንም ያመጣሽ ነገር እኮ የለም። ደግሞ ያምንሻል። የሚወድሽ ከሆነ ያምንሻል። የእውነቴን ነው የምልሽ። አይመስልሽም? አለቅ እና ቤላ እና ኤሊያናን ልታገባት ወሰንክ ማለት ነው? አዎ ወንድሜ፣ ከዚህ በኋላ አሁን ምን ቀረኝ ብዬ ቁጭ እላለሁ። አረ ለዛውም ዘገየሁ። አሁን ቶሎ ብዬ እሷን አግብቼ ፍቅሬን እየኮመኮምኩ መኖር። እኔ ግን የሚሰማኝ መረጋጋት እንደተሳነ። ተጋርደሃል እኮ። አይን እኮ በልብ ፍላጎት ተጨፍኗል። አይ ቢኒ፣ ኤሊያናን እኮ ስላላወካት ነው። ፈጣሪ ለእኔ ሲል የላካት የግራ አጥንቴ ነች። በፍጹም ትናንት የሰራሁትን ስህተት መድገም አልፈልግም። ታውቃለህ አይደለ? በህይወቴ 2 የፍቅር ታሪክ እንዳበላሸው ያን ደግሞ በህይወቴ አሁን መድገም አልፈልግም። ያው ምንም አልልህ። መልካም ጥሩ። ያው እንደ ጓደኝነት መልካም ጋብቻ የአብርሃም ይሰራ ነው የሚባለው መቼስ።
አደርሽ? እንዴት አደርክልኝ? እኔ እንጂ አደርኩልሽ። ዝም ብለሽ እኮ ነው እንደዚህ የምትደክሚው። እኔ እዛ እኮ ኦፊስ መብላት ነበር። ለምን ተብሎ አሁን ይልቁን ሻውን ሰድና ቆንጆ ቁርስ ነው የምሰራልህ። ታዛዥ መንግስት እሺ ቶሎ በል ተቀመጥ አንበል። ተነሽ ፍቅር ተነሽ፣ ስራ ረፍዶብኛል። ቁርስ አቅርቢልኝ ልሂድ። አንቺ ያስ አቅርበ ብላ እንዴ? አቅርበ ብላ ምን ማለት ነው? አቅርበ ብላ አንቺ እያለሽ? ኧረ ተነሽ ፍቅር። ምን ያስጮካል እንዴ? ራስ ውስጥ አትበልም እንዴ? እዚህ ቤት መተኛት አይቻልም? ጭራሽ ምን ያስጮሃል አልሽኝ? ጥሩ ላይ ነሽ፣ በጣም ጥሩ ላይ ነሽ። እሺ አሁን ግን ለማንኛውም ስራ ረፍዶብኛል። ስመጣ ግን እንነጋገራለን።
ትሆኛለሽ አንቺ? ሲጀመር እዚህ ጋር የብርጭቆ ቦታው ነው? ምን አይነት ገልቱ ነሽ አንቺ? ምንድን ነው ያልከው? ምንድን ነው ያልከው? አሁን ምንድን ነው ያልከኝ? ማነው ገልቱ? እኔ ነኝ ገልቱ? ወይ ስትታይ ጤነኛ ነው የምትመስለው። በሽተኛ ነህ። እሺ በሽተኛ ነህ። ከአንቺ የባሰ በሽተኛ አለ እንዴ? ሲጀመር ሳገኝሽ እኮ ጤነኛ መስለሽኝ ነው ያገባሁሽ። ግን አንቺ ምን አይነት አስመሳይና ውሸታም ሰው ነች? ማነው አስመሳይ? እኔ ነኝ አስመሳይ? አበዛኸው። እሺ አልችልም ከዚህ በላይ። ምን ልትሆን ነው? ምታኝ ምታኝ። እሺ አጥቷል። አዳር እንዴት ነበር? ኧረ ተወኝ እባክህ። ትዳር እንደዚህ ነው እንዴ? ሰው እንዴት ጠላቱ ቤቱ ያስገባል? ቀድሞ ነበር እንጂ መጥሎ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ ትላለች አያቴ። ይኸውልህ እኔ መጀመሪያም የወንድምነት ምክር መክሬ ነበር። ትዳር ዘቦነ ገብተህ ከዛ ብድግ ብለህ የምትወጣበት ካፌ አይደለም። ስንቴ ነገር ያለው ግን አንተ ይናስ እሺ አሁን ወንድሜ፣ አሁን ከዚህ ሴትዮ ጋር እንዴት ብዬ ነው ተዛልቄ መኖር የምችለው? ኧረ እባክህ ቤት እባክህ ከዚህ ከገባሁበት ጣጣ አውጣኝ። ይኸውልህ ለምን ከዚህ በፊት ስለነበራት ማንነቷ ለማጣራት ነው ምናምን። እንዴት ማለት? ከዚህ በፊት ከቀድሞ ቦይፍሬንዷ ጋር በምን ተጣላች፣ ለምን ተጣላች፣ መፍትሄው መንስኤው ምን እንደሆነ ቀረብ ብለህ በፍቅር አወጣተህ ጠይቃት። ከዛ በኋላ ቀላሉ ፍላጎቷና አላማ ምን እንደሆነ ቀስ ብለን እናውቀዋለን። አይመስልህም? እውነትህን። እንዴ ኧረ እህቴ እባክሽ እንደዚህ አትሁኝ። ምን እየሆንሽ ነው ያለሽው? ቆይ ምንድን ነው የተፈጠረው? ንገሪኝ። ቆይ ምን ሆነሻል? በጣም እኮ ተቋቁሮሻል ምናምን። እባክሽ ከአቤል ጋር ጥሩ አይደለንም። ዛሬ ከተነጋገርን እንኳን 3ኛ ቀናችን ነው። ምን እንደማደርግ አላውቅም። ግራ ገብቶኛል። እንዴ ፍቅር በፍቅር አልነበራችሁ እንዴ? ደግሞ ምን ተፈጠረ? ምንድን ነው እሱ? አይ ፍቅር አይኔን እንኳን ማየት ነው ያስጠላው። ጠልቶኛል። ይኸውልሽ ኤድዬ አንድ ነገር ልንገርሽ። ትዳር ውስጥ ከተገባ በኋላ ፍቅር ልክ እንደ መጀመሪያው አይሆንም። ገብቶሻል አይደለ? ስለዚህ አሁን ላይ መነጋገር፣ መተጋገዝ እና መመካከር ያስፈልጋቸዋል። የእውነቴን ነው የምልሽ። እባክሽ ኤድዬ ታጋሹኝ የኔ ቆንጆ። ዝም ብለሽ አይክፋሽ። ይሄኔ እኮ ዝም ብሎ ትንሽዬ ነገር ነው አንቺ እንደዚህ ያስከፋሽ። እኔ መሻጣውታ እህቴ እህቴ አቤልን በጣም አፈቅረዋለሁ። እኔ እሱን አጥቼ መኖር አልችልም። ይገባኛል እኮ የኔ ቆንጆ። ሳላረዳሽ ቀርቼ እኮ አይደለም። ደግሞ ሌላ ነገር ልምከርሽ። አሁን ለሱ ልጅ መውለድ መቻል አለብሽ። ከዚያም በኋላ እጅግ በጣም የበለጠ ፍቅራችሁ እየጨመረ ነው የሚመጣው። የእውነቴን ነው። ልጅ ልውለድለት? አዎ ጥሩ አይደለም ይመስለኛል። የእውነቴን ነው። ደግሞ ለማማዬም ወንድም ወየት ይወለድላታል። ጥሩ አይደል ይመስልሽ? ተስማማን አይደል? አዎ ተስማምተናል።
መቼ ነው እንደተራሰው በኮንዶም የምንጠቀመው? ኤሊያና በዚህ ጉዳይ ደጋግሜ ነግሬሻለሁ አይደል እንዴ? ከልጅነቴ ጀምሮ ስለፋበት የነበረ ፕሮጀክት አለ። እሱን ህልሜን ሳላሳካ ልጅ የሚባል ነገር አልፈልግም ብዬሻለሁ አይደል እንዴ? ወይኔ እየገባኝ እኮ አይደለም። ቆይ ትዳር እንደዚህ ነው? ይሄ ምን አይነት ትዳር ነው? እንደዚህ ነው እንዴ ትዳር? ትዳር እንደዚህ ከሆነ ጥንቅር ብሎ ይቅርብኝ። እሺ ጥንቅር ይበላ፣ ጥንቅር ይበል ትላለች እንዴ? ትሰሚያለሽ? ከዚህ በኋላ ለሰው በኮንዶም ሁላ አላረግም። ቆይ ምን እስከሆነ ነው የምጠብቀው? ጨርቄን ሳብር ነው ማየት የምትፈልገው? ኧረ ተው ጓደኛዬ፣ በዚህ ሰዓት ካልደረስክልኝ ይቆጫል። ተው። እኔ በእንደዚህ አይነት ወሬ ማውራትና መስማት አለ። እኔ የምፈልገው ለምን እንደዚህ በአስቸኳይ ልጅ መውለድ እፈልጋለሁ? ለምን ስለ ልጅ በተደጋጋሚ ማውራት የሆነ የተደበቀ ነገር ያለ ይመስል ይሸተኛል። እሱም ደግሞ ደርስበት ብቻ እኔ የምልህን ታደርጋለህ። እሺ ብትለኝ ሁሉ ያደርጋል። ብቻ ተሳስቼ እዚህ ፍቅር ውስጥ የገባሁበት ማጥ ውስጥ አውጣኝ፣ እርዳኝ። ለምን ይፈራል? ቢናም ምን ሆነሃል? ሳውስ ምን ይለኛል? አንተ አሬ ሰይጣን ጆሮ ይደፈን። እኔ የምፈልገው እዛው ሆና ባህሪዋ የሚስተካከልበት የምትቀየርበትን መንገድ ብቻ ነው የምፈልገው። ምንድን ነው የሚያንበቁብቃት? ወንድ ልጅ አይደለ እንዴ? አረ ቆፍጠን በል አለ ነው ለቀልድ ነው ነገር ምን እንደምትለብስ ነው። ስም እሷ ፊት ስትደርስ ስሜትህን እንደ ብረት ድስት አታርገው። ስትጠገብ የሚልህ ስትወርድ ደግሞ የሚቀሰቅስ አይነት ወንድ እያየህ ነው። አስተረበ ወንዱ ነው። እሺ እኔ እኮ ለማስደንገጥ እንድትቀየር እኮ ነው የምፈልገው። ዛሬ ፈለኩት መቼም አቤልን ካንተ የተሻለ የሚያውቀው ሰው አለ ብዬ አልገመትም። ለዛ ነው ስለኔና ስለሱ አንዳንድ ነገር ላናገር ይፈልጋል። ንገሪኝ፣ ምንድን ነው? ያው ላንቺ ማልሆነ ነገር የለም ማለት አልገባኝም። ላንቺ ማልሆነ ነገር የለም ማለት ማለቴ በአንቺና በአቤል ጉዳይ ልረዳችሁ ዝግጁ ነኝ ለማለት ያክል። እንደዛ ከሆነሽ ይኸውልህ በእኔና በአቤል መካከል ትንሽ ችግር ተፈጥሯል። ማለት ጀመረው ደግሞ ምን እንደሚሻል ልጅ እኔ አሁን ሲመረረኝ እሱ የበደላችሁ ሴቶች ማባበሉ ስልችት ያለ። አሁንስ በቃ አንቺ ከመጣብኝ ግን የመጨረሻ ይጣለዋል። ቆይ ምንድን ነው የምታወራው? ምንድን ነው እኔ ስለሱ የማላውቀው? ይኸውልሽ አውቃለሁ ጓደኛክ ነው፣ ግን እኔ ሚስቱ ነኝ። ምንድን ነው የደበከኝ? ማወቅ እፈልጋለሁ። ማለቴ አቤል ከልቡ ተለውጧል ብዬ አስቤ ነበር። እሱ ግን ተመልሶ ያው
አንድን ሴት በእጁ ለማስገባት ሲል ነው የቆጡን የባጡን ይቀባጠራል። እንደውም አንቺ በጣም እድለኛ ነሽ። አቤል አንድ ሴት የሚፈልጋት ለሴክስ ብቻ፣ ከሴክስ የዘለለ ምንም ዓላማ የለም። እኔም አንቺን ሲያገባሽ በቃ ወንድሜ በጣም ተቀየረ ተለወጠ ብዬ በጣም ደስ ብሎኝ ነበር። እሱ ግን እሺ ቆይ ምንድን ነው አቤል ከሴቶች ጋር የማያስማማ ጉዳይ ምንድን ነው? ልጅ ስለ ልጅ መስማት ማውራት አይፈልግም። አንድ ሴት ስለ ልጅ አወራችለት ማለት ከእሷ ጋር ብሎ ማለት እሱ አይፈልግም። ልጅ? አዎ ልጅ። ያው ከአንቺ የሚደበቅ ነገር የለም። የሰው ገበና የሰው ነው። ግን አንቺ መልከ መልካም፣ ቆንጆ፣ ውብ፣ አመለ ሸጋ ስለሆንሽ ልንገርሽ አቤል ልጅ መውለድ አይችልም። ምን? ቆይ እንዴት? በጣም ያሳዝናል። እንዴት ሊሆን ይቻላል? ብዙ ሆስፒታል ሄድን፣ ግን መውለድ አትችልም አይሆንም አሉት። እነሱም ያሉት ከማደጎ ወስደህ ያሳድግ ነበር ያሉት። ማደጎ? እሱ ግን ወልደህ ይዘህልኝ አለኝና የምትወልድልኝ ሴት አጣሁ። ወይኔ ፍቅር፣ ምንም አልተረዳሁም ነበር። እንደዚህ ከሆነ በፍጹም መፍትሄ አላጣም። በጣም ነው እሺ የማመሰግነው። በቃ እዚህ ምድር ላይ ጤነኛ ሰው ጠፋ ማለት ነው? እየጠበኩህ ነበር። መነጋገር አለብን። እሺ አሁን ደግሞ ስለምን ልጨቀጭቅ? እኔ ደክሞኝ ነው የመጣሁት፣ ላርፍ ነው። ኧረ እኔ ልጨቅጭቅ አይደለም፣ ግን ግዴታ ስለሆነ ነገር መነጋገር አለብን። እሺ ስለምንድን ነው የምንነጋገረው? አሁንም ስለ መውለድ ስለ ልጅ ልትይ ነው? እሺ ምን አዲስ ነገር አለ? ሳትጮህ መነጋገር አንችልም? ልንገርሽ አቤል ልጅ መውለድ አይችልም። ማን? ይኸውልህ አቤል፣ ስለ ልጅ ስላለህ አመለካከት ኤሊያና፣ እንደውም አንድ ነገር ልንገርሽ፣ ሰልችተሽኛል፣ ፍቺኝ። እኔ ጠዋት ማታ መጨቃጨቅ አልፈልግም፣ ፍቺኝ በቃ። ልታሳብሽኝ ነው እንዴ? ምን አልክ? እኔም ፍቺ? አዎ ፍቺኝ። ምን ይፈጠር? ምን አዲስ ነገር አለው? እኔ እኮ ለአብድ ነው እንዴ? በሰላም ገብቼ አልረፍ እንዴ ቤቴ? ግን አንቺ ምን እየሆንሽ ነው ያለሽው? ለምን ደግሞ አትረጋጊው? በቃ እሺ ቆይ እኔ አናግረዋለሁ። ባለፈውም እኮ ላናግረው ስልሽ እኮ እምቢ አልሽ እኮ አንቺ ነሽ አይደለም እንዴ? ኤዲ እባክሽ እንደዚህ አትሁኚ። ዛሬ ደግሞ ምንድን ነው የተፈጠረው? እሱን አጥቼ መኖር አልችልም። እባክሽ ትዳሬን አድኝልኝ። አልችልም። ቆይ ምን ተፈጥሮ ነው ኤዲዬ? በእናትሽ ለምን በትክክል አትነግሪኝም?
ቆይ ምን ተባብላችሁ ነው? ምን ተናግሮሽ ነው? አልገባኝም። አሁን ላናግረው እንዴ? እንፋታ አለኝ እኮ። ምን እንፋታ? ቆይ ታዲያ ምንድነው እንደዚህ የሚያደርግሽ አንቺ? መፋታት ባንተ ጀመረ? ንገሪኝ። ቆይ መጋባትስ ባንተ ጀምሯል? ምንም እኮ ባንቺ የተጀመረ ነገር የለም። ንገሪኝ። የምሬን ነው። ልክ ትልቅ ሰርግ ደግሰሽ ያገባሽ አታስመስዩ። የእውነቴን እኮ ነው የምልሽ። ነገሮችን ቀላል ማድረግ መቻል አለብሽ። እባክሽ ኤዲ፣ እባክሽን። በጣም ፈርቻለሁ። እኔ ካለሱ መኖር አልችልም። እባክሽ እንደዚህ አትሁኚ። እባክሽ ኤዲዬ እንደዚህ አትሁኚ። እግዚአብሔር ያጣመረውን ማንም ሰው ሊለያዩ አይችልም። የእውነቴን ነው የምልሽ። ሄዳችሁ ማዘጋጀት ስለተፈራረማችሁ አይደለም። የእናንተ ፍቅር በወረቀት ላይ አይደለም ያለው፣ ልባችሁ ውስጥ ነው። የእውነቴን ነው። ይህን ማመን አለብሽ። እባክሽ እህቴ፣ እባክሽ የኔ ጠንካራ ተረጋጊልኝ። እኔ አንቺ እንደዚህ ስትሆኝ ማየት አልችልም። እባክሽ እባክሽን ተነሽ። እባክሽ እባክሽ። ወይኔ ባይወልዳትም ልጁ አትሆንም። ምን አይነት ጭካኔ ነው? እንዴት እንደዚህ ያደርጋታል? ሰው ግን በጣም ጨካኝ ነው። እሷ ላይ ጨክንባታል። ሊያውም የጭካኔ ጥግ ነዋ። ኤዲዬ ልክ እንደምታያት አይነት ልጅ አይደለች። በህይወቷ ብዙ መከሮችና ብዙ ፈተናዎችን ብቻዋን ያሳለፈች ልጅ ናት። የእውነቴን ነው የምልህ። የሚገርምህ ሀገራችንን ትተን የኖርንበትን የተወለድንበትን ቀዬ ትተን የመጣ ነው ይህንን ምስጢራችን ማንም እንዳያውቅ ብለን ነው። ኢቭን ስለወለደችው ልጅ እንኳን እማዬ የምታውቀው ከፍቅረኛዋ እንደወለደች ነው። ከገዛ ከእንጀራ አባቷ እንደወለደች እንኳን ምንም የምታውቀው ነገር የለም። እነዚህ ሁላ ነገሮች በጣም ነው የሚያሙት። በጣም ከባድ ጊዜ ነው። ለማመን ይከብዳል፣ ያማል በጣም በጣም። እህቴ በጣም ተጎድታለች። አሁን ነው ህይወት ያገኘችው። የእውነቴን ነው የምልህ፣ አሁን ነው ሰላም ያገኘችው። ይኸውልህ ለኤዲዬ በተደጋጋሚ ነግሬያት ነበረ። የበፊቱ ህይወትሽን ለምታገቢው ባልሽ መደበቅ የለብሽም ብያት ነበር። ከእንጀራ አባቴን የወለድኩት ብላ እንኳን ለመናገር ድፍረቱን አጣ ነው። ግን ይሄ ሁላ ስህተት ነው። መጀመሪያም ነግሬያት ነበረ። እውነት ነው የምልህ። አዎ ልክ ነሽ። ሰው ትዳር ውስጥ የተደበቀ ያለፈ ማንነት ካለ ለቀጣይ ጉዞዎች በጣም ከባድ ነው፣ እምነት ያሳጣል። ይሄ ደግሞ በተደጋጋሚ ነግሬው መክሬዋል። እሱ ግን አይረዳም። ያችን የመሰለች መልከ መልካም ውብ ቆንጆ የሆነች ልጅ መልክ እንዴት ብዬ ልግለጽልሽ? አምላክ ሰጥቶት እንዴት አይረዳም የሰው ልጅ ግን። ይኸውልህ አሁን ላይ የሁለቱም ጥፋት ነው። አከሌ ካከሌ የምንለው ማንም ሰው የለም። አሁን ማድረግ ያለብን ነገር ስለወደፊታቸው ምን ማድረግ እንዳለብንና በምን አይነት ሁኔታ አስታርቀናቸው ህይወታቸው መቀጠል እንዳለበት ነው። እኔ የጠራሁ ለዚህ ነው። በቃ ማስተካከል ያለባቸው ነገሮች፣ እሱም ቢሆን ልጅ መውለድ እንደማይችል እያወቀ ነው እህቴን ያገባት የነበረው። እሱን እውነት መናገር መቻል አለበት። እህቴም ደግሞ ያላትን ልጅ ማሳወቅ አለባት። በቃ እኔ የምፈልገው ይህንን እንድትተባበረኝ ብቻ ነው። እውነቴን ነው የምልህ። ማለት ይቀጥል። ይጨልጣል። አልገባኝም ቢኒያም፣ ምንድን ነው የምጨልጠው? ኧረ ሰላም፣ ደህና ሁሉም ነገር ይስተካከል። አቤል መጠጣት ይተዋል። እንዲታረቁ ነው የምፈልገው። ምክንያቱም እህቴ ልክ እንደ አዲስ ህይወቷ እንደ ህፃን ስትወለድ አይቻታለሁ። ደስቷ ሲሞላ አይቻለሁ። ስለዚህ ይሄ እንዲሆንላት ነው የሚፈልገው። የእውነቴን ነው። ከአንተ በላይ ወንድም ማንም የለውም። እኔም ደግሞ እህቴ ናት። በቃ መመለስ እንችላለን። ይነጋገሩና ችግራቸውን ይፍቱ። ከእኔና ከአንተ ይሄ ብቻ ነው የሚጠበቀው። ትዳራቸው እንዲቀጥል ፈልጋለሁ።
ሁሉም ወደ ቀድሞ ቦታ ይመለሳል። መልካም እውነት ሁሉም ይስተካከላል። አቤል የት ነው ያለው? ፈልጌ በአስቸኳይ የተለመደ ቦታ ንገር። ሰላም አለ አንተ እያለ አንተ እኮ ማታመጣብኝ። እንዴት የሰው ልጅ የማያውቃትን ሴት ያገባል? ቆይ ደግሞ ምን ተፈጠረ? ምን አዲስ ነገር አለ? ደብላን ኤልያና ሚስት ሰልላት ብለህ ይነበራል። የሰማሁት ጉድ ግን ይሰቀጥጣል። ለማውራት ይከብዳል። አፌ ውስጥ በጣም የሚከብድ ጉድ። ምን ነው ከባድ እኮ ንገረኛ። ኤልያና ከሌላ የወለደችው ልጅ አላት። ለዛውም እኮ 8 ዓመት ልጅ። የኔ ኤልያና ከሌላ ወንድ ልጅ አላት? እኔ ይሄ ማመን አልችልም። ይሄን በፍጹም አላምንም። ምን እያልክ ነው? ምን እያልክ ነው ቢኒያም? አንተ እሱ ነው እንደ የገረመኝ። እኔ እኮ የገረመኝ ከገዛ አባቷ ልጅ መውለዷ። ምን ማለት ነው? ከአባቷ ማለቴ ከገዛ እንጀራ አባቷ ላይ። ቆይ ይሄ ማን ነግሮ ነው? ከእህቷ ነው ያወቁት፣ ከሶኒያ። በሚገርም ሁኔታ አወጣጥቻት። ይኸውልህ ጓደኛዬ፣ እስካሁን እንደ ጓደኝነት ነበር፣ አሁን እንደ ወንድምነት ልምከር። አቤል ስማ፣ እቺ ልጅ በቃ ትቅር አትሁን። ዛሬ ከሌላ የወለደችው ልጅ ከካደች፣ ካልነገረች፣ ከደበቀች ነገ ደግሞ ከሌላ ሰው ወልዳ ያንተ ነው ከማለት ወደኋላ አትልም። ስለዚህ ይቅር። ወይኔ ኤልያና
ጨካኝ ነህ። አምኜክ ነበር፣ ወድጄ ነበር። እንዴት አደርገኛለህ? ለእኔ ይገባኝ። ትዳሬን አፈረስከው። እንደዚህ ጨካኝ ነህ? አይዞሽ እህቴ፣ ነገሮች ሁሉ ለበጎ ናቸው። የኔ እህት፣ ያንቺ ጥንካሬ ብቻ ነው አሁን የሚያስፈልገው። አይዞሽ። አቃጠልሽኝ እኮ እስኪበቃሽ ድረስ ጓደኛዬ። ምን እየጻፍሽ በአንተና በኤልያና መካከል ስላለው ነገር እየጻፍኩ ቴዲ፣ እስቲ አንብበል። ሰማይ፣ እኔ አንቺን ወልጄ አንቺን ወልደሽ ሌላ ብለሽኝ ሄድሻሉ አድርገሽኝ መላ አድርገሽኝ መላኛ እውነት መች የሆነች መናኛ ወይ ና ለዚህ ና በቃ ሰክራን እንዴት እኔ ሰክራን እንዴት መሽቷል። ጉድ እሷ ነች እንጂ ቆይ ሂሳብ ወንድሜ፣ እኔ ብዙ የጀመርኩት እቅዶች ከፊት ለፊት የሚጠብቀኝ ትልቅ ደስታ አለ። እኔ እያየ መሞት አልፈልግም። ቁርፉናን ጠሪ ነው የምልህ እኔ ማለት ነው። እኔ እኮ በህይወቴ እንደ ኤልያና የወደድኩት ሰው እኮ የለም። አንተ እሷ ግን ምን አረገች? ንገረኝ እስኪ ምን አረገች? እኔ አሁን ምንም አልፈልግም፣ መሞት ብቻ ነው የምፈልገው። ምን አልከኝ ብሎ
ቆይ እንጃ ፍቃድ ይዛ ንገረኝ። ባንተ ነገር ነው ደግሞ ባንተ ቀጣል። አይ ጓደኛዬ እኔ እኮ እኔ በጣም ደህና ነኝ ቴዲ። አዎ ለውጥ አለኝ። ጓደኛዬን አጣሁት እንጂ አዎ ለውጥ አለው። ያው ሕክምናዬን እየተከታተልኩ ነው እዛ። አዎ ትንሽ ያው መራመድ ከለከለኝ እንጂ እኔስ ደህና ነኝ። ግን ለውጥ ይኖረዋል እንግዲህ ፈጣሪ ያውቃል ሁሉን ነገር። አዎ ደህና ነች እሷማ። ያው ደርሳ የለ እውነት ልትመጡ በጣም ጥሩ ነው ታዲያ ቴትዬ። እንግዲህ ከመምጣታችሁ ፊት ቀደም ብለሽ ደውይልኝ። እሺ እልልሻለሁ። እሺ ቻው። ማነው? እቴቴ ነች እኮ ከውጭ ደውላ። አዎ ሰሞኑን እንመጣለን አሉ። አሪፍ ነው በእናትህ ደስ ሲል። በጣም መልሽ የጀመርክልኝ ታሪክ ቀጥላል። አቤት ከልጅነት ጀምሮ በአንተ ስበለጥና ስቀማ ኖሬያለሁ። አሁን ግን በቃ ሰለች። እውነት ለመናገር አንተን እድለኛ እያልኩ መኖር ሰልችቶኛል። በጣም የሚገርመው ነገር ብዙ በአንተ የቀናሁባቸውና የኔ ሊሆኑ ብዬ ያልኳቸው እድሎች ነበሩ። ግን ከራሴ ጋር እየታገልኩ የተውኳቸው። አሁን ግን በቃ ወይ ከአንተ ቀድሜ ባያት ጥሩ ነበር። ማለቴ ኤልያና ባላውቃት መልካም ነበር። ግን አወቅኳት። አውቃለሁ የባልንጀራን መመኘት በራሱ ኃጢአት እንደሆነ አውቃለሁ። ግን በቃ ልክ እንዳየዋት ፈገግታዋ ልቤን ነጠቀ። የኔ የምለው ነገር ሳያስቀር በሙሉ ከነ የምንታይ በፍቅሯ ተዋጥኩኝ። ከራሴ ጋር አወራሁ። እናም በህይወቴ አንድ ነገር አሰብኩ። በቃ ኤልያናን በአንተ ደካማ ጎን ተጠቅሜ መለያየት፣ ከዛ ደግሞ የመጀመሪያ የተጎዳዋን ስሜቷን መቀጠል። መለያየቱ ተሳክቶልኛል። በቀን 12/10/2014 ዛሬ ልዩ ቀን ነው። እኔ የ3 ወር ሙሽራህን አፋታሁ። አሁን የቀረኝ ምን ማድረግ ብቻ ነው። ጓደኛዬ ምንም የበደልኩ ነገር የለም። ይቅርታ ባያስጠይቅም ግን በቃ ሁሉን ነገር ከልጅነት ጀምሮ እጄ ላይ ወስደህብኝ ነበር። ካፌ ቀምተህ ብዙ ጣፋጭ ነገርን ወስደህብኝ ነበር። አሁን ግን ኤልያናን የኔ ለማድረግ ሁሉንም ጨርሻለሁ። የቀረው ጊዜ ብቻ ነው።